ሰላም እንደምን አላችሁ? ይህ ጥያቄ በ2016 ኢንትራንስ ኤግዛም ላይ የወጣ ጥያቄ ነው። እንዴት እንደምናደርገው አብረን የምናይ ይሆናል። አብራችሁን ቆዩ። What is the solution set of the equation log for x plus 1 minus 2 log for the power of x equal to 0.5 ነው የሚለው። ይህንን በመጀመሪያ ሎጋሪዝም ሩሉን በመጠቀም እንሰራለን። ሁለት ሎጋሪዝሞች ለምሳሌ logarithm of m to the base a minus the logarithm of n to the base a ሲቀናነሱ ምንድነው የምናደርገው? አንዱን ቤዝ ብቻ በመውሰድ logarithm of m over n to the base a ነው የምናደርገው። ልክ እንደዛው ይህንንም እንዲሁ እናደርገዋለን። እዚህ ጋር ደግሞ አንድ ነገር ማቃለል ያለብን ነገር ቢኖር እቺ ሁለት ማለት log to the base m the power of n የሚል ነገር ካለ እቺ n log m to the base a ከማለት ጋር እኩል ነው። ስለዚህ እቺ n እዚህም ፓወር መሆን ትችላለች ማለት ነው። ስለዚህም እቺ ሁለት የዚህን የኤክሱን ፓወር መሆን ትችላለች ማለት ነው። ስለዚህ ይህንን ሪአሬንጅ ስናደርገው log x plus 1 minus log 4 x square ነው የሚሆነው። x square ለምን ይሄ ፓወር ነው እዚህ ስለሚመጣ እንደዚህ ሲምፕሊፋይ ካደረግን አሁን ቀለለልን ማለት ነው። እዚህም log 4 ነው፣ እዚህም log 4 ነው። log 4 ብቻን በመውሰድ log 4 x plus 1 divided by x square እናደርገዋለን። እዚህ በዚህ ሩል ላይ እንዳየነው ማለት ነው። equal to 0.5 ማለት ደግሞ 5 ሲካፈል ለ10 እንደማለት ነው። ይህንን ለ5 ብናቃለው 1 ነው፣ ለ5 2 ነው። ይሄ ምን ሆነ? 1 ሁለተኛ ሆነ። እንዲህ ሲሆን ምንድነው የምናደርገው? አሁንም አንድ ሩል ሪሜምበር ማድረግ አለብን። ይህም ሩል log a b equal to c ከሆነ logarithm of b to the base a equal to c ከሆነ a the power of c እቺን ብቻ ወስደን equal to ከማን ጋር ነው? ከb ጋር እኩል ይሆናል ማለት ነው። ለምሳሌ ቁጥር እንውሰድ log 2 the power of 8 equal to 3 ካልን ይሄን እንዴት ነው የምናደርገው? 2 the power of 3 equal to 8 that is true። ለምን 2 the power of 3 8 equal to 8 ስለሚሰጠን ይህንንም እንድናደርግ 4 the power of 1 over 2 ቺን ነው የወሰድነው equal to x plus 1 over x square እናደርግ። ከዛ 4 ማለት 2 square ማለት ነው ሲባዛ በአንድ ሁለተኛ equal to x plus 1 over x square ስናደርገው ይሄ ሁለት በዚህ ሲጣፋ 2 ብቻ ይቀራል። 2 times x square 2x square equal to x plus 1 ይሆነናል። ከዛም እነዚህን ሪአሬንጅ ስናደርገው 2x square minus x equal to 1 እንልና ወይም ይሄንንም minus 1 equal to 0 እናደርገዋለን ወደዚህ ሳይድ shift አድርገን። ከዛ ጀነራል ፎርም ኦፍ ኳድራቲክ ኢኩዌሽን ሶልቭ የምናደርግበትን ሜተድ በመጠቀም እሱን ሶልቭ እናደርገዋለን። አሁን ከዚህ a equal to 2 ነው፣ b equal to minus 1 ነው፣ c equal to minus 1 ነው። x equal to minus b plus or minus under radical b square minus 4ac over 2a አይደል? x equal to minus b plus or minus b square minus 4ac ካልን minus b ያልነው minus አንድ ነው አይደል? minus time minus positive አንድ ሲደመር or ሲቀነስ b square ማለት minus አንድ square ስናደርገው አንድ ነው ሲቀነስ 4 ሲባዛ በ2 ይሄ 2 ነው። c ደግሞ ስንት ነው? minus 1 ነው። minus 4 ሲባዛ 2 ስናደርገው minus 8 ነው። minus 8 ሲባዛ በ1 ስናደርገው ደግሞ ፕላስ 8 ይሆናል ኦቨር 4 2 ሲባዛ
በ2 4ን ስለምናገኘው x equal to 1 a 8 እና 1 9 ነው የሚሆነው ሁለት ቦታ እናካፍል x equal to 1 plus root 9 over 4 or ብለን x equal to 1 minus root 9 over 4 አድርገን ለኤክሱን ቫልዩ እንፈልገዋለን። የመጀመሪያውን ስንፈልግ 1 ሲደመር the square root of 9 ማለት 3 ነው የሚሆነው ኦቨር 4 እናደርገዋለን። a 4 over 4 ማለት 1 ነው ማለት ነው። የመጀመሪያው 1 መጣለን። ይሄ 1 ሲቀነስ 3 ኦቨር 4 ይሄ ደግሞ -2 አራተኛ ይሄ ደግሞ ከማን ጋር እኩል ነው? -1 ሁለተኛ ጋር እኩል ነው። አሁን እነዚህ ሁለት ሶሉሽኖች አለን x equal to 1 እና x equal to -1 over 2 ግን መቀበል ያለብን የዚህን ዶሜኑን ሪስትሪክት በማያደርገው መንገድ መሆን አለበት። domain of the logarithmic function equal to all positive real number ነው መሆን ያለበት። all positive real number the domain of logarithmic function መሆን አለበት። ስለሆነ አሁን x equal to 1 የሚለው የዚህ ሶሉሽን መሆን ይችላል። ስለዚህ መልሳችንም ዲ ላይ ያለው ይሆናል።